F-15 ባለመንታ ሞተር አደገኛው የጦር ጀት በቅጽል ስሙ ንስር ይሉታል የተሰራው ደግሞ በዩናይትድ ስቴትስ በአየር ኃይል ማክዶናልድ ዳግላስ በአሁኑ ቦይንግ ነው በአንድ ነዳጅ ሙሌት ብቻ 5550 ኪሎ ሜትር በሰዓት መወንጨፍ የሚችል ፍጥነቱ ደግሞ 3017 ኪሎ ሜትር በሰዓት ነው በሰዓት 3017 ኪሎ ሜትር መወንጨፍ የሚችል ብቸኛው ጀት M120 ብዛታቸው 8 አደገኛ ሚሳኤሎች የሚሸከም ልዩ ጀት እንዲሁም M61 ቮልካን በሃይድሮሊክ በኤሌክትሪክ በአየር ግፊት የሚሰራ በከፍተኛ ፍጥነት 6000 ዙሮች በደቂቃ የሚዞር ሲተኮስ በሰከንዶች ኢላማውን የሚመታ አደገኛ ሽጉጥ የታጠቀ ነው F-15 ሁለት ትላልቅ ኃይለኛ የቱርቦጀት ሞተሮች ያሉት አደገኛ የጦር ጀት የተሰራው በታዋቂው የሞተር አምራች ፕሪት ኤንድ ዊትኒ የተመሰረቱ አፍተር ቦይንግ ቱርቦፋን ኢንጂን የተገጠመለት ልዩ ጀት እስራኤል በዓለም በጣም ዘመናዊ የሆኑ የአየር ኃይል ካላቸው ሀገሮች አንዷ ስትሆን የምትጠቀምባቸው በጣም አነጋጋሪና አስደናቂ የሆኑ በሰዎች ዘንድ ትንግርት የሚባልላቸው ለጠላት ደግሞ የሚያስተነግጡ ከሄሊኮፕተር ጀምሮ እስከ ከፍተኛ የጦር ጀቶችን ትወንናለች እስራኤል 14 ስኳድሮኖች አሏት ስኳድሮን ማለት የተማሳሳይ የአውሮፕላን ጥቅል የያዘ ግሩፕ ሲሆን አንድ ስኳድሮን በትንሹ ከ8 እስከ 24 የጦር ጀቶችን ይይዛል ለዛሬው ፕሮግራም የምንመለከተው እስራኤል ጠላቶቿን ለመቅጣት ምሽጋቸውን ለማውደም የምትጠቀምባቸው ሁለት አስገራሚ ጀቶች ለዛሬ ይዤላችሁ ቀርብ ያለው እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ይህንን ቻናል ላይ ሰብስክራይብ በማድረግ ቪዲዮውን ላይክ ሼር እንዲሁም የደወል ምልክቷን በመጫን አስገራሚና አነጋጋሪ የሆኑ ፕሮግራሞችን YouTube ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ኖቲፊኬሽን ደርሳችኋል ታዲያ እነዚህ ጀቶች አንደኛው F-15 ንስሩ እያሉ የሚጠሩ ሲሆን ሁለተኛው ደግሞ F-35 አዲር ብለው የሚጠሩት ነው F-15 ኢግል በዓለም ላይ ካሉት ኃይለኛና ስኬታማ በአደባባይ ከሚታዩ የጦር ጀቶች አንዱ ነው ይህ የጦር ጀት በማክዶናልድ ዳግላስ በአሁኑ ቦይንግ በ1969 የተነደፈ ሲሆን በጁላይ 1972 የመጀመሪያው በረራውን አካሄደ በረራውም በሚገርም ብቃት ነበር ያጠናቀቀው ንስሩ ወደ አገልግሎቱ መግባት ከጀመረ ብዙ ዓመታት ቢቆጠርም ለመጀመሪያ ጊዜ አገልግሎቱን የሰጠው በ1976 በአውሮፓውያን አቆጣጠር ነበር ከመቶ በላይ ድሎች በስሙ ያስመዘገበ ሲሆን 70% የሚሆነውን በእስራኤል የተመዘገቡ ናቸው በተጨማሪም በአየር ላይ ውጊያ ምንም ኪሳራ ካልገጠማቸው ተዋጊ ጀቶች በቀዳሚነት ስሙ ይነሳል ንስሩ ይምዘገዘጋል ሰማዩን እየቀደደ ደመናውን እየተረተረ አሻቅቦ ከራዳር ቁጥጥር ይሰወራል ከራዳር ቁጥጥር ከተሰወረ በኋላ ጠላቶቹን ያጋያል ሲፈልግ መረጃ ይመነትፋል አስፈላጊ ከሆነ ለጠላት የማዓትን ዶፍ ያወርድባቸዋል ምክንያቱም F-15 አደገኛ የጦር ጀት ነው ይህ የጦር ጀት በዋናነት የተነደፈው የሶቪየቱ ሚግ-25 ለመቃወም በሚል ዓላማ ነበር F-15
ርዝመቱ 19.43 ሜትር ሲሆን ጠቅላላ የክንፉ ስፋት 56.5 ሜትር ስኩዌር ነው። ቁመቱ 5.64 ሜትር ሲሆን ጠቅላላ ክብደቱ 30844 ኪሎ ግራም ይመዝናል። የነዳጅ አቅሙ 6110 ኪሎ ግራም በሊትር 2800 ሊትር የሚወስድ ሲሆን በአንድ ነዳጅ ሙሌት ብቻ 5550 ኪሎ ሜትር በሰዓት መጓዝ ይችላል። F-15 አውሮፕላን ሁለት ትላልቅ ኃይለኛ የቱርቦጀት ሞተሮች ያሉት አደገኛ የጦር ጀት ሲሆን የተሰራው በታዋቂው ሞተር አምራች ፕራት ኤንድ ዊትን የተመረቱ አፍተር በርኒንግ ፋን ኢንጂን ናቸው። F-15 በከፍተኛ ከፍታ አየር ክልል 3017 ኪሎ ሜትር በሰዓት በባህር ወለል ላይ ደግሞ 1482 ኪሎ ሜትር በሰዓት የመወንጨፍ ልዩ ብቃት የወነነ ነው። F-15 በዋናነት የተነደፈው የአየር የበላይነትን ለመቆጣጠር ሲሆን ከፍተኛ ፍጥነት፣ ረጅም ርቀት የመጓዝ አቅም እና ከፍተኛ የመሽከርከር ችሎታም አለው። F-15 በተለያዩ የአየር ወለድና የመሬት ላይ ኢላማዎችን ለመምታት የሚያስችል በርካታ የጦር መሳሪያዎችን ይሸከማል። እነዚህ የጦር መሳሪያዎች ደግሞ IM-7 ስፓይሮር፣ IM-9 ሳይንድዊንደር፣ IM-120 አምራም ሚሳኤሎችን በከፍተኛ የሚታጠቃቸው መሳሪያዎች ናቸው። በተጨማሪም M-61 ቮልካኖን በሃይድሮሊክና በኤሌክትሪክ እንዲሁም በአየር ግፊት የሚሰራ በከፍተኛ ፍጥነት 6000 ዙሮች በደቂቃ የሚዞር ሲተኮስ በሴኮንዶች ኢላማውን የሚመታ አደገኛ ሽጉጥ የታጠቀ ነው። F-35 መብረቁ F-35 ጀት እንደሌሎች የውጊያ ጀቶች ብቻ አይደለም የዘመኑ የውጊያ አውሮፕላን ቴክኖሎጂ ማሳያ እንጂ። በዓለማችን ሳያኮበኩቡ መነሳት ከሚችሉ ጀቶች ተቀዳሚነት ይይዛል። ውድ ዋጋ ያለው ከ800 ሚሊዮን ዶላር እስከ 110 ሚሊዮን ዶላር የሚገመት ሄልሜቱ ብቻ 400,000 ዶላር የሚያወጣ F-35 ከፍተኛ ከፍታ የአየር ክልል 2000 ኪሎ ሜትር በሰዓት የሚወነጨፍ 22 ሚሜ ሮቶሪ ካኖን ወይም በቅጽል ስሙ ጋትሊንግ መድፍ እየተባለ የሚጠራው በደቂቃዎች 1200 የሚዞር 800 እስከ 900 ዙሮችን የሚተኮስ እንዲሁም በሩብ ደቂቃ 1500 የእሳት ዶፍ ለጠላቶቹ የሚያዘንብ መሳሪያ የታጠቀ AIM-120 አምራም የአየር ባየር የሚተኮስ ሚሳኤል AGM-158 ወይም ወደ ምድር የሚተኮስ እንዲሁም GBU-53 እና GBU-39 አውዳሚ ቦምቦችን የታጠቀ ብቸኛ ጀት F-35 የአየር ባየር ውጊያ ማካሄድ የሚችል የመሬት ላይ ጥቃቶችን ማድረስ ለርሱ ምንም ነው። የድነትና የስለላ ስራ ሳይበግረው በቅልጥፍና ይሰራል። በአጠቃላይ ሁለገብና አደገኛ የጦር ጀት ነው። F-35 ለመጀመሪያ ጊዜ በ750 ሚሊዮን ዶላር በጀት የተገነባ የዩኤስ አየር ኃይል ነበር። አሜሪካ በ1993 ፕሮጀክት ስትጀምረው ያሏትን ሌሎች ጀቶችን በተለይም F-16 እና F-18 የጦር ጀቶች በአንድ ላይ ይተካልኛል ብላ ተስፋ አድርጋ ነበር። በጊዜውም ታዲያ በልዩ ሁኔታ አሜሪካ የዚህ ጀት እውን መሆን የሚከታተል እና የሚያስፈጽም ቡድን አቋቁማ ጨረታው ያወጣች ሲሆን ሁለት ድርጅቶች ኮንትራቱን አሸነፉ። እነሱም ታዋቂው አውሮፕላን አምራች ቦይንግ እና ሎኪድ ማርቲን የተሰኙ የአሜሪካ ድርጅቶች ናቸው። ሎኪድ ማርቲን F-35 መብረቁ እስራኤላውያን ሲጠሩት አዲር ይሉታል።
F35 ባለ አንድ ወንበር ነጠላ ሞተር የተገጠመለት ለአየር የበላይነት ቁጥጥር ለአድማ ብተና ተልእኮዎች የተነደፈ ባለ ብዙ ሮል ፊልሚያ ጀት በተጨማሪም የኤሌክትሮኒክስ ጦርነት እንዲሁም መረጃ ክትትልና የስለላ ችሎታ ያሉት አስገራሚ ጀት ሎክሂድ ማርቲን ከዋና አጋሮቹ ከዓለም ታላላቅ የጦር መሳሪያ አምራችና ወታደራዊ ቴክኖሎጂ አቅራቢ ኖርዝፕሮን ግሩማን ኮርፖሬሽን እንዲሁም በለንደን እንግሊዝ የሚገኝ የብሪቲሽ ሁለገብ የኤርስፔስ መከላከያና የመረጃ ደህንነት ኩባንያ በጋራ በመሆን የተሰራ F35 ካለበት ሳያኮበክብ መነሳት የሚችል ብቸኛው ጀት ለህዝብ እይታ የቀረበው በ2006 ሲሆን እስከ 2016 እንደ አውሮፓውያን አቆጣጠር አገልግሎት ሳይሰጥ ቆይቷል። እነዚህ 10 ዓመታት ታዲያ F35 በእጅጉ ያደገባቸውና ተወዳዳሪ አልባ ጊዜያት ናቸው። አስገራሚ ነገር ያለው ታዲያ እዚህ ላይ ነው። ለመጀመሪያ ጊዜ ይህንን ጀት ለውጊያ ተጠቀመችው ሀገር የሰራችው አሜሪካ ሳትሆን ጓደኛዋ እስራኤል ናት። እስራኤል በውድ ዋጋ ቀጥታ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ትዕዛዝ 50 አውሮፕላኖች በ$6 ቢሊዮን ትዕዛዝ ገዝታ 39 ወደ ሀገሯ አስገባች። በ2018 የቀድሞው የእስራኤል አየር ኃይል ኮማንደር ሜጀር ጄኔራል አሚካነን ኖሪካን እስራኤል በሁለት አውደ ውጊያዎች F35 እንደተጠቀመች ይፋ ሲያደርግ F35 ወደ ውጊያው ዓለም በይፋ መግባቱ ተረጋገጠ። F35 ርዝመቱ ከጫፍ እስከ ጫፍ 15.7 ሜትር ጠቅላላ የክንፉ ስፋት 10 ሜትር ሲሆን ቁመቱ 4.4 ሜትር ነው። ክብደቱ 22471 ኪሎ ግራም ሲመዝን የነዳጅ አቅሙ 8278 ሊትር ሲሆን 940 ኪሎ ሜትር የውጊያ ቀጠና በአንድ የነዳጅ ሙሌት ብቻ ይሸፍናል። ለረጅም ተልእኮዎች ሲፈለግ አየር ላይ ነዳጅ በመሙላት ወደ መነሻው ሳይመለስ ተልእኮውን የመፈጸም ልዩ ብቃትም የተላበሰ ነው። F35 ሞተሩ በፕሪት ኤንድ ዊትኒ የተመረቱ አፍተር በርኒንግ ቱርቦፋን ኢንጂን የተገጠመለት እጹብ ድንቅ ተምዘግዛጊ ጀት F35 በከፍተኛ ከፍታ የአየር ክልል 2000 ኪሎ ሜትር በሰዓት በባህር ወለል ላይ ደግሞ 1296 ኪሎ ሜትር በሰዓት የሚወነጨፍ F35 ዲዛይን ተደርጎ የተሰራው ለተለያዩ የሚሽንና የውጊያ አይነት ሲሆን በስፋት ተልእኮዎች ላይ ለአየር ባየር ትጥቅና ለግራውንድ አታክ ተመራጭ ድንቅ ጀት ነው። F35 22 ሚሜ ሮቶሪ ካኖን ወይም በቅጽል ስሙ ጋትሊን መድፉ እየተባለ የሚጠራው በደቂቃ 1200 የሚዞር 800 እስከ 900 ዙሮችን የሚተኩስ እንዲሁም በሩብ ደቂቃ 1500 የእሳት ዶፍ ለጠላቶቹ የሚያዘንብ መሳሪያ የታጠቀ ድንቅ ጀት ነው። በውስጣዊ ክፍሉ 4 ሚሳኤሎች 2600 ኪሎ ግራም የሚመዝኑ ሚሳኤሎች መሸከም የሚችል በውጫዊ ክንፎቹ 6 ሚሳኤሎች 6800 ኪሎ ግራም የመሸከም አቅም ያለው በአጠቃላይ 8200 ኪሎ ግራም የጦር መሳሪያዎችን የሚሸከም አስገራሚ ድንቅ ጀት F35 አየር ባየር ተተኳሽ ሚሳኤሎችን ልክ እንደ AIM 120 አምራም ወደ ምድር ተተኳሽ ሚሳኤሎችን AGM 86 AGM 158 አውዳሚው ሚሳኤል በዋናነት የሚሸከም ሲሆን ጸረ መርከብ ሚሳኤሎች ደግሞ ልክ እንደነ AGM 158C የሚባል ፈጪው ሚሳኤል እንዲሁም በርከት ያሉ ሚሳኤሎችን የሚሸከም አደገኛ ልዩ ጀት ነው። AGM 154 ጅምላ ጨራሽ ቦምብ GBU 39 እንዲሁም GBU 53 አውዳሚ ቦምቦችም ጭምር የሚታጠቅ ልዩ ጀት ነው።
እስራኤል ሉዓላዊነቷን ለመጠበቅ የአየር ክልሏንም በእነዚህ ጀቶችን ትጠብቃለች። እነዚህ ጀቶች ተጠቅማ በ2018 በሶሪያና በሊባኖስ አስፈላጊ የሆኑ የጦር ካምፖችንና የኢራን ሚሳኤል ጣቢያ አውድማበታለች። በቅርቡም የሂዝቦላ መሪ ሐሰን ነስረላህን በቤይሩት ስትገድል ብርጋዴር ጀነራል አባስ ጭምር መገደላቸው የሚታወስ ነው። የሐማሱ ፖለቲካ መሪ የሃይዋን ሲንዋርን በጋዛ ስትገድል ቴህራን ኢራን ውስጥ ደግሞ እስማኤል ሃኒያንን መግደሏንም የማይዘነጋ ሀቅ ነው። እስራኤል በርከት ያሉ የጦር መሪዎች እነዚህ ጀቶችን በመጠቀም አስወግዳበታለች። ታዲያ እስራኤል በኦክቶበር 26 2024 ላይ በኢራን ወታደራዊ ተቋማት ላይ ተደጋጋሚ ጥቃት ፈጽማባቸዋለች። አስፈላጊ የሆኑ የጦር ካምፖች፣ የሚሳኤል ጣቢያዎች አውድማባቸዋለች። ለዛሬ የነበረን ቆይታ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኘው። ሰላሙን ያሰማን።